ቆይተን የረመዳን ወርን ደርሰን እንድንጾመው እድሉን ስለለገስከን ላንተ የሚገባህን ምስጋና ይድረስህ። ጌታችን አላህ ሆይ በረመዳኑ ውድ በሆኑት የመጨረሻዎቹ 10 ቀናቶች ዋዜማ ላይ እንገኛለንና ለይለቱል ቀድርን ወፍቀን የረመዳን ወርንም ያንተን ውዴታ አግኝተንበት የሚጠናቀቅ አድርገው። በየዓመቱ ረመዳን ወር በሕይወት ቆይተን የሚመላለስብን አድርግልን። ኢላሂ የጾምነውን ጾም ተቀበለን፣ ያጓደልነውን በእዝነትህ ሸፍንልን፣ መልካም ሥራዎቻችንን ሁሉ ተቀበለን። ኃያሉ ጌታችን ሆይ በረመዳን የተላበስነውን መልካም ባህሪ እና የመልካም ሥራ ጉጉት ከረመዳን ውጭም እንድናስቀጥለው እርዳን። የረመዳን ወር ጾም የፍርዱ ቀን ላይ ለእኛ የሚመሰክርልን እንጂ በእኛ ላይ የሚመሰክርብን አታድርግብን። አዛኙ ጌታችን ሆይ በዚህ ባሳለፍነው ረመዳን ወንጀላቸው ሙሉ ለሙሉ ከተማረላቸው ከእሳት ቅጣትም ነጃ ካወጣሃቸው ባሮችህ መድበን። በሕይወት ላሉት እና ለሌሉት ምእመናን በሙሉ ምሕረትህን ለግስ። ከዚች ዓለም እና ከቀጣዩ ዓለም ፈተናም ጠብቀን። አላህ ሆይ ለምኑኝ እሰጣችኋለሁ ባልከው መሠረት ጉዳዮቻችንን ሁሉ ወደ አንተ አቅርበናል። የጠየቅንህን ሁሉ ለግሰን፣ ነገራችንን ሁሉ ገር አድርግልን። ኢላሂ በፍቃድህ ታዘዝንህ፣ ውለታው ያንተ ነው። በእውቀትህም አመፅንህ፣ ማስረጃው ያንተ ነው። ፈርደህብን የሠራነውን አመፅ ይቅር በለን። ኢላሂ በባይተዋርነታችን፣ በድህነታችን፣ በአቅመ ብስነታችን በሰፊው ማህርታ እና በመብቃቃትህ ይሁንብህ፣ እዘንልን፣ ይቅርታህንም ለግሰን። ኢላሂ ከአንተ ሌላ አምላክ እንደሌለ በመመስከር አንተ ጋር ውድ በሆነው ነገር ይኸው ታዘንሃል። የምትጠላውን ሽርክ ርቀንም በብቸኝነት አምልከንሃል። እባክህ በመካከሉ ያሉ አመጾችን ይቅር በለን። ጌታዬ ወደ አንተ አልቅሰን ተመልሰናል እና ከሰፊው ምሕረትህ አቋድሰን። በወንጀላችን ብዛት ካመጣህብን በላ ነጃ አውጣን። ኢላሂ ሙስሊሞች አድርገህ እንደፈጠርከን ሙስሊሞች እንደሆን በተውሂድ ላይ ግደለን። መጨረሻችንንም አሳምርልን፣ ከመጥፎ አሟሟትም ጠብቀን። አላህ ሆይ ረጅም ዕድሜን እንጠይቅሃለን። የአፍያውን ሸማ ደርብልን፣ የኢማኑን ለዛ አጎናጽፈን። አንተን የምንፈራበት ጉልበት ስጠን፣ ኢልሙን እና ማረፊያውን አስታጥቀን። ከግራር ስር የጠነከረ ትዕግሥት አላብሰን። ሐላል በሆነ የሀብት ባህር እጠበን፣ አግኝቶ ከማጣት ደብቀን። ከድህነት እና ስጋት ገላግለን፣ የመስጠትን ጣዕም ወፍቀን። ከጠላት ተንኮል አርቀን፣ በሰዎች ላይ እኩይ ከማሰብ እና መጥፎ ከመስራት አቅበን። ባንተም ሆነ በፍጡራኖችህ ዘንድ ተወዳጆች አድርገን። ይሄ ቀረን የምንለው ነገር ሁሉ ከእጃችን ገብቶ የቀረን የለም የምንልበት አንደበት ስጠን። ኢላሂ የትዳር ዓለም አቀበት የሆነበትን ሁሉ ለጥ ያለ ሜዳ አድርገህ አግራለት። ወልዶ ለመሳም ያልቻለውን ሁሉ በልጆች ጸጋ አንበሽብሾ። የአብራክ ክፋዮቻችንን ፍሬው የበዛ የበረካ ዛፍ አድርጋቸው። አዛኙ ጌታችን ሆይ ትከሻችን ሊሸክመው ከማይችል የፈተና አይነት አርቀን። ነውሮቻችንን ሁሉ ሸፍነህ ኬላውን አሻግረን። ከወላጆች ሐቅ ጠብቀን፣ ከአደናቃፊ እና ከድንገተኛ ሞት ሰትረን። ዱንያን ስንሰናበት አንተ በምትወደው ሥራ ላይ ሆነን እንድንሰናበት መንገዱን ምቹ አድርግልን። በሞት የተለዩንን ሁሉ በምሕረትህ አካበህ ዝንተ ዓለም የሚኖሩባት የድሎት ከተማ የሆነችውን ጀነትን ወፍቃቸው። እኛንም በመጪው ዓለም ያንተ ባለሟሎች ከሆኑት ደጋግ ባሮችህ መድበን። አሚን። አላህ ሆይ ከጉድለት ከተብቃቃው ማስተናበርህ ከተስፋ በላይ በሆነው ቸርነትህ ሰማይን ያለ ምሰሶ ባቆምክበት ጥበብህ የሚዛን መዛባትን በሚያስተካክል ችሮታ ወንጀልን ይቅር በሚያስብል ማህርታ ይሁንብህ። ኢላሂ በዕቅድህ ጥንካሬ፣ በይቅርታህ ታላቅነት፣ በልግስናህ ብዛት፣ በመልካም ማስተናበርህ ቀናውን መንገድ እንድትመራን እንለምንሃለን። ለእኛም ቸርነትህን አድርግልን። አላህ ሆይ አንተ በቂያችን ሆነ ሳለ አንጎዳም። አንተ ጌታችን ሆነ ሳለ እኛ ድሃ አይደለንም። ኢላሂ ጉዳዮቻችንን ሁሉ አስተካክልልን። ጌታዬ ሆይ ልቦችን መጠገን ለአንተ ቀላል ነውና የተሰበሩ ልቦችን ሁሉ አንተ ጠግናቸው።
መንገድ ለሳቱት ሁሉ ቀናውን ጎዳና አሳያቸው። ለተጨነቁት ሁሉ ፈረጃትን አድርግላቸው። ኢላሂ የሩቁንም የቅርቡንም የገሃዱንም የምስጢሩንም ጥሪ በምትሰማበት ችሎታህ ይሁንብህ። ልመናችንን ተቀበለን። ሌለቱል ቀድርን ወፍቀን። የረመዳን ጾማችንን ተቀበለን። ቀሪውን ጊዜም ተጠቅመው ከሚያሳልፉት ከእሳት ቅጣት ነፃ ከሚወጡት ባሮች መካከል መድበን። አላሁም አሚን። የሀበሻዊ ቲዩብን ፔጅ ላይክ፣ ሼር፣ ኮመንት፣ ሰብስክራይብ በማድረግ የተለያዩ ሀገራዊና ዓለም አቀፋዊ መረጃዎችን ያገኛሉ። ውድ የሀበሻዊ ቲዩብ ፔጅ ተከታዮች ስለተከታተላችሁኝ አመሰግናለሁኝ። ሰላም ለሀገራችን፣ ሰላም ለመላው ዓለም ይሁን።